نازل تطبيق هذه القاعدة أبقى السلف والعلماء قبر رسول الله صلى الله عليه وسلم في مسجده، مع أن بقاء القبر في المسجد قد يكون مفسدة، ولكننا نستدفع بها المفسدة الكبرى، وهي اضطراب أحوال العالم الإسلامي وكثرة خصومتهم ونزاعهم. إذا علموا أن معاول الحفر قد عملت في قبر رسول الأمة، ذلك إبقاء القبة الخضراء وعدم هدمها أيضا هو من باب استدفاع المفسدة الدنيا، هو من باب استدفاع المفسدة الكبرى بارتكاب المفسدة الدنيا، والله أعلم. أعوذ بالله من الوهابية الرجيم. يما يسمى قول الله يا لون سمتاچوتال مدينة مسجد ያለው የነብዩ አለይሂ ሰላቱ ወሰለም ቀብር ወከذلك የሌሎቹማ ባውላ በሉት የሰይድ አቡበከር አለ የሰይድ ዑመር አለ እነሱ ጎን ማለት ነው። የነብዩ አለይሂ ሰላቱ ወሰለም ቀብር እንዲሁም ደግሞ ቁባው መፈረስ ነበረበት፣ ግን ሌላ ትልቅ ፈተና ይመጣል ብለን ነው። የነብዩ አለይሂ ሰላቱ ወሰለም ቀብር መስጂድ ላይ መሆኑ ትንሽ ፈተና ነው። ትልቅ ፈተና በዓለም ላይ ያሉ ሙስሊሞች እንቅስቃሴ ያደርጋሉ። ለምን የነብዩ አለይሂ ሰላቱ ወሰለም መቃብር ተቆፈረ ብለው ነው እንጂ መወጣት መፈረስ ነበረበት። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም። ተመልከቱት እንግዲህ ወሃቢያ የራሱን ልቦለድ ታልገጠመለት ነብይም ቢሆን ስተተኛ ነው ብሎ ቁጭ ነው የሚለው። ወማ ينطق عن الهوى إن هو إلا وحي يوحى የተባሉት ነብይ እንኳን እሳቸውም ተሳስተዋል ከማለት ወደ ኋላ አይልም። ይሄ ቀብር በማን ዘመን ያለ ነው? በሰይድ አቡበክር ዘመን፣ በሰይድ ዑመር ዘመን፣ በሰይድ ዑስማን ዘመን፣ በሰይድ አሊ ዘመን፣ በእነዚህ በአራት በኹለፋው ራሺዲን እንኳን ውስጥ ዘመን ነበረ። የተሰፋው ዘው ሷሃቦቹ ላይ ነው፣ ፊት ተጠግ ላይ ነበር። ከዛ መስጂዱን ሲያሰፉት ውስጥ ገባ። ይሄ እንግዲህ ፈተና ነው እያሉ ነው። እንግዲህ እነማን እየተቃረነ ነው? ኹለፋው ራሺዲን ሌሎቹንም ሷሃቦች እንግዲህ ራሱ ልቦለር ነው እንግዲህ ሷሃቦቹን እየተቸ ያለው በጣም ነው የሚያሳዝን።